አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ አንድ ቪዲዮ አይቼ ጉድ ነው ያስባለኝ ማለት ነው። እኔ ቢስሚላሂ ረህማን ረሂም እኔ በቃ ለዚህ ደረጃ እኔ አዩ በረኪና እብድ ናት እላለሁ። ሁሉ ጊዜ ልጅቷ ጤነኛ አይደለችም እላለሁ ማለት በቃ ለዚህ ያክል የለቀቀች አልመሰለኝ። ልጅቷ ለካን በስነ ስርዓት የለቀቀች ናት እንዴ! እቺ አማኑኤል ነው መግባት ያለባት እንዴ! እቺ ሙስተሽፋል መጃኒን ወሰዷት። ሙስተሽፋል መጃኒን ነው መቀመጥ ያለባት እንዴ! ጤነኛ አይደለችም። ያሲንን ቪዲዮ አይታችሁታል? ላኢላሀ ኢለላህ አልተረፈም። እኔ ሰይድ ጋር አልሄድም ስል በምክንያት ነው። እኔ ሰይድ ጋር መታረቅ አልፈልግም ስል በምክንያት ነው። እኔ ለማስታረቅ ደፋ ቀና ሲል የነበረው ሰውዬ እዛው ደፍታ አስቀርተው ነበር እንዴ! ሰው ለዚህ ያክል ደረጃ እንደዚህ በሽተኛ ይሆናል? መነጋገር የሚባለው ነገር እሷ ጋር 0% ነው። ምንም ነገር አይሰራም። የመጣውን ሰው ሁሉ በካራት የመጣውን ሰው አልተረፈም እኮ አልተረፈም። ጥርስን የሚያክል ነገር ታወልቃለች። አስባችሁታል? እኔ ጥርሴን በምን ልስቅራው? እኔ ጥርሴን ያሲንን ጥርስ የወንድ ጥርስ ያወለቀች ልጅ አስቡት የኔን ጥርስ ምን ልታደርገው እንደምችል። ስትኖሩ መቼም አይደለም ከባል ሚስት ጋር ከምትወዷት ጓደኛችሁ ጋር ትቀያየማላችሁ፣ ትነጋገራላችሁ። ግን ከዛ የሆነ ሰዓት ላይ አንድ ቀን ሁለት ቀን ሊሆን ይችላል ተቆራርፋችሁ ድጋሚ ተነጋግራችሁ ይቅርታ ምናምን በይቅርታ ልትፈቱ ትችላላችሁ። በይቅርታ ማትፈቱት ነገር ከሆነ ደግሞ በቃ ተዘጋግታችሁ ወይም ደግሞ እሷን ባለችበት ሰላም እኔም ባለውበት ሰላም እንመርጣችሁ ትኖራላችሁ። እዚህ አይነት ነገር የለም። ከተጣላችኋት ከኋላ ናታችሁን በቃ ወደማይመለሰው ዓለም ነው ዳይ የምትላችሁ እንዴ! ያሲን ቁጭ ብሎ ይመስለኛል ያላ ከልጅቷ ጋር የሄደው ማለት ነው። ትርጉም በሱመያ ይመስለኛል ያላት ማለት ነው። ነይ ቀበቶ ኦሪጂናል ነው ያላት መሰለኝ። ቀበቶ ኦሪጂናል ነው። አንተ ሁሉ ጊዜ ቀበቶ ኦሪጂናል ነው የምትለኝ ለምንድን ነው እንደዛ ነገር ማለት ነው። ከዛ ነይ ልሽሽ አላት መሰለኝ። ተኝ ነይ ልሽሽ ሲላት እንዴት ልሽሽ ትለኛለህ? ልጅቷ ትሽሽ ነው መሰለኝ አላት። ልጅቷ ትሽክ አለኔ ነው ባዝሊን ያመጣው ልታሸኝ ነው። እሺ እኔ ልታሸኝ ከሆነ አንተንም ልሽክ ብላ ነው መሰለኝ። መጥበሻ ነው መቆያ መሰለኝ፣ የቡና መቆያ መሰለኝ ያዘችው እንደዚህ ማለት ነው። በቃ አስባችሁታል? እንደውም የቡና መቆያ ስለሆነ ነው የተረፈው። 32ቱን ጥርሱ ነበር እንዲብትን የሚለው እኔ ማለት ነው። እንደዚህ ብላ ሄደች። እንደዚህ መጣችና ምናምን አለች። አወራችውና በቃ በእጇ ምን አሁን እሱ ምንድነው ያመጣሽ? ምን ይዘሽ ነው ምናምን ወይ ምስኪን ውሃ ምናምን ያመጣችለት መስሎት እኮ ነው ምን ያመጣሽ ይላታል። ከዛ ምንድነው ያመጣው ምናምን አለችና እንደዚህ ዛ ስታጣምጥ እኔ በነገራችን ላይ በጣም ያመንኩት ማለት ነው። እኔ ደሙን አይቼ አላመንኩም። አይ ውሸት ነው ጭራሽ ጥርሱ ወይ እንዴት ምናምን እየተጠራጠርኩ ነው። ጥርሱን እዛ ያለው አስወልቆታል። ለኢላሂ አውልቀዋለች። ጥርሱን እንደዚህ ይዞታል በእጁ ማለት ነው። በእጁ ጥርሱን ይዞት እንደዚህ ይሄ መሀል ያለው ጥርሱ እንትን ብሏል፣ በልዟል። አንዱ ወልቋል ማለት ነው። አንዱ ደግሞ ሳይወልቅ ጠንጥልጥሎ የቀረ ነው አለ እዚህ እንትኑ ላይ ጥርሱ ላይ ነው ያለው። እንደዚህ በደንብ ነው ያስተውቀው ብልዝ ብሎ ማለት ነው። አውዝ ቢላሂ ምን ሸይጣን ረጅም አስቡስ። እንደው ያሲን ሆኖ ነው እንጂ 32ቱ ራሱ አለመርገፉ። አሁን ሴት ብትሆን 32ቱ ሙልቅ ብሎ ነው የምታገኘው። አስባችሁ ጥርስን የሚያክል ነገር እኔ በጥርሴና ባይን እኔ ቀልድ እንዴ እንደዚህ ነው አስባችሁ የምስቁበትን ጥርስ በትንሽ ንግግር ጥርሳችሁን ስታጡ። አሁን ያሲን እንደው እኔ ያሲን ሴት ነች ያወለቀች ብሎ ሊያወራ ነው ወይስ ምን ሊያወራ ነው? ያሲን አሳዘነኝ። ወይ ያሲን አሁን የሰይድ ሚስት ደበደበች ሊል ነው። ደግሞ እኮ በጣም ሼም ነው ለወንዶች። አሁን ሴት ጥርሴን አወለቀችው ማለት በጣም ሼም ነው። ወይ ከጎረምሳ ጋር ተደባድቦ ጥርሷ አልወለቀም ነው። አሳዘነኝ። እኔ ስቃለሁ እንጂ ወላሂ ያሳዝናል። እና አሁን ያሲን ግን እውነት ተረፍክ። በጣም ነው ያሳዘንከኝ። እውነቴን ነው አሳዘንከኝ በጣም። አንተም እኮ ተቸገርክ እንደ ሰይድ ማለት ነው። አንዴ እኔ ጋር ትመጣለህ፣ አንዴ እሷ ጋር ትሄዳለህ። ወይ ከአንዱ አርፈህ ቁጭ ብትልስ ወይ እሷ ጋር ሄደህ የጓደኛን ህይወት ማስተካከል። እኔን እንኳን ያው ብትመጣም አታገኘኝም። አስባችሁታል? እኔ አሁን ማለት ነው እስኪ ለማንኛውም ወሬ ሳላበዛባችሁ ቪዲዮውን አንድ ላይ ትንሽ ላሳያችሁ። ያላያችሁት ካላችሁ በዛውም ታዩታላችሁ።
እንየው። ማሙ ነራባቱ ማከሙይ አዩ ማልታቴ ኡፈታን ጅርዳት ደምተ ማን ጅርተን ፈታ ይሱኩ ማሙ ነራባታ ማከሙ ያይ ፈታ ሞ ሰይደን ስንት ምን በቀዶ ሰይደን ስንት ምን ደናስ ተማም አንቺ ሰይደን ስንት ምን በቀዶ ሰይደን ስንት ምን ደናስ ተማም አንቺ ወይ ልከከየ ወይ ዝዮ በን በልከትየ ወይ አላሁ አክበር ሁሉ ነው ማለት ነው። እውነቴን እኮ ነው። አንዳንድ ሰው ሁለተኛ ሚስት ሲያገባ ከመጀመሪያው በቃ ማለት የሆነ እረፍት ነገር ወይ ደግሞ የሆነ አዲስ ነገር ፈልገው ነው ሲፈጠረው ወንዶች ሁለተኛ ሚስት የሚመኙት ማለት ነው። ሁለተኛ ሚስት ከመረጠ በቃ ማለት እንደዚህ ሁለተኛ ሚስት አንድ ሰው ካገባ የተረጋጋ ህይወት ሊኖር ወይ ደግሞ ከመጀመሪያዋ መብለጥ ይኖርባታል። ብዙ ጊዜ አሁን ለምሳሌ ብዙ ወንዶች ለምን አገባህባት ሚስት ወይ አሁን ለምሳሌ ወይ ቆንጆ ልትሆን ትችላለች ወይ ደግሞ ልጅ ናት ለምን ሁለተኛ እዚህ ላይ ደረብክባት ሲባል በሆነ ነገር ወይ ጸባይዋ ወይ መልኳ ወይ የሆነ ነገሯ ከሷ ይበልጣል። በምንም ነገር በቃ ማለት ከሷ ስለምትበልጥ ነው እኔ ያገባዋት ወይ ደግሞ የመጀመሪያ ሚስቴ ኃይለኛ ናት ወይ አተረጋግታ አታዳምጠኝም ወይ በሆነ ምክንያት ወይ በሆነ ነገር አትመቸኝም ይላል። ወይ ደግሞ እቺ በጣም ቆንጆ ስለሆነች ያገባዋት ቆንጅናዋን አይቼ ይላል። እኔ ያዩ ግራ ይገባኝ እኔ ቆይ ቆንጅና እንኳን አያንሳትም እንደው ምንም አትልም። ጸባይ ግን እኮ ምንም የላትም ዜሮ እንዴ ለመጣው ሁሉ ዱላ ያምና በጥፊ ሴት የሚያናጋት በጥፊ የሆነ ቪዲዮ ራሱ አይቼ ልጅቷን እንዴት ልጅቷ ለራሷ አጠሪያ ከሷ ራሷ አጠራለች እዛ በጥፊ እንዲቀጠቀጠቻት ተልኮልኝ ያየሁት እንግዲህ እሱ ማለት ነው። ማን ላይ እንደተለቀቀ ራሱ አላውቅም። አጭርነች እንደዚህ እሷን ስደበድባት ነው የላኩልኝ እና እንዴት ሲቀጠቅጣታለች እየያዘች ወደ እንትን ማለት ነው። እኔ ግራ የገባኝ ነገር በቃ ከዱላ ውጭ ምንም አታውቅም ልጅቷ። እንዴ ያዋለደቻት ሴት የሆነች ተደባዳቢ ነገር ናት መሰለኝ። በቃ ገና ከእናቷ ወደ እንዲህ ስትወጣ እንዲህ በቦክስ ያዋለደቻትን ሴት ራሱ ወይ በጥፊ ምናምን ሳትመታታቀል ከመደባ እንግዲህ አዩን ቪዲዮ ይሁት ሁሉንም የሆነ ነገር ሰው ይበላት ጠንቧ ነው የምታደርገው። ወላሂ ማንም ሴትም ይሁን ወንድ አትመጣ። አንድ ቀን ግን መቼም የሚደበድብሽ ሰው ይመጣ ይሆናል እርግጠኛ ነኝ። መቼም እንደደበደብሽ ለጌታም ጌታ አለው ይባላል። እንደደበደብሽ አትቀሪም። እኔ ታዲያ እኮ እኔ አሁን አስቡት አሁን እንደው ከአዩ ጋር ብኖር ሰይድ ጋር ልመለስ ብል አዩ እያለች ማለት ነው። አስባችሁታል? እኔ ጥርሴ ለካል እዚህ ጋር ጥርሴ አይኔ እኔ ምንም አታስተርፈኝም። አስቡት እንግዲህ ያሲን ምንም የሚመለከተው ነገር የለም። ያኔ ቢያሾፍባት ወይ ምናልባት እሱ አሁን ወይ ቪዲዮ ሊቀርጽ ነው በዛው ወይ እንዲታይልኝ ብሎ ቪዲዮ ልቅረጽና እሱ ነው ካሜራ ያስቀመጠው። እንግዲህ ቪዲዮ እንዲታይልኝ እንደዚህ ብያት ምናምን ሰራለሁ ብሎ ነው ማለት ነው። ይሆናል እንደዚህ ብሎ ይሆናል የሄደው። እንግዲህ አሁን ባዝሊን ይዞ ምናምን የሄደው በዛው ቪዲዮ ቀርጾ በዛው ወይ መቼም ራቁቷን እያሸ ምናምን አያሳይም አይደለ ወይ ምናምን እጇን ምናምን አሻሽተው ምናምን ልንጠይቃት ሄደናል ምናምን ብሎ በዛው ቪዲዮ ሊሰራ ነው የሚሆነው እንግዲህ በእሱ አስተሳሰብ ማለት ነው። እሱ አዩ ሌላ ደግስ ያጠበቀችው አሁን እንግዲህ ይሄ ነገር በመነጋገር አሁን ልጅቷ ጸባይ ቢኖራት ኖሮ ወይ ደግሞ የተረጋጋች ሰው ብትኖር ኖሮ በቃ ማለት እንደዚህ አይነት ሙድ አትያዝብኝ እና አይመቸኝም ምናምን ብላ ወይ ደግሞ ሁሉ ጊዜ አንተ ኦሪጅናል ነው ምናምን ራስ ከምታጃጅለው ምንድነው ውጣ ከቤቴ ብላ በቀላሉ ማባረር ትችላለች ወይ ደግሞ በቃ እንዳትመጣ ማለት ትችላለች። ለዚህም ያክል ከዱላ የሚያደርስ ነገር የለም ማለት ነው። ለዛውም እኮ ምን ያክል ብትናደድበት ኩሽና ገብታ ወይ ደግሞ መኝታ ቤት ገብታውን አላውቅም ምን ያክል ብትናደድበት እቃዛ መጣ እንደዚህ 32 ጥርሱ ራሱ አለመብረሩ ያሲን ሆኖ ነው። የወንድ ጥርስ እንደውም ያሲን ጥርስ በጣም ጠንካራ ነው በሩ አለመጥፋቱ ማለት ነው። እና እቺ ልጅ አስተዋይ ልጅ አይደለች። እኔ ሰይድ ራሱ አሁን ሳስበው ማለት ነው ሰይድ ራሱ ፈልጎ አይደለም የገባበት ማለት የገባበት ሲያገባት እሱ ራሱ
እንትን ብሎ ነው ተሽለጥለጦ ነው ተሽለጥለጦ ይባላል። እንደዛ ሆኖ ነው። ግን አሁን ላይ እኔ እርግጠኛ ነኝ እንደዚህ እሷ ያስቀመጠችው አስገድደው ነው በሆነ ነገር። አሁን አስቡት እንግዲህ የተንኮሏ ተንኮል ቪዲዮ ራሱ መቅረጿ ገና ለወደፊት ይሆነኛል ብላ ራቁታቸውን ቪዲዮ ቀርጻ ማስቀመጡ አስቡት እንግዲህ ምን ያክል እንደሆነች ማለት ነው። ምን ያክል እንደሆነች ቪዲዮ ቀርጻ ማስቀመጧ። ከዛ እፈታሻለሁ ሲላት ቪዲዮውን እለቀዋለሁ ከፈታኝ ማለቷ ምን ያክል ማለት ምን ያክል እንትን ለራሷ ለነገሩ ለራሷ ያልሆነች ለማንም አትሆንም። በቃ ማለት እንደዚህ ምን ያክል ናት ብዬ ለልጅቷ ምን አይነት ሰው ብትሆን ነውልና መልሽ ማለት ራሷን ካልወደደች ለራሷ ራሴን አጥፋለሁ ብላ በረኪና የጠጣች ልጅ መቼም ለሰው አታስብ ማለት። ሰው እኮ ራሱን ሲወድ ነው ሰው የሚወደው። ራሱን በጣም የሚወድ ከሆነ ሌላ ሰውም በጣም ይወዳል። ግን ራሱን የማይወድ ከሆነ ደግሞ ሰውን ራሱ አይወድም። ለምን ቅድሚያ ለራሱ አልሰጠማ። ሰው ከምንም በላይ ራሱን ነው። ከራስ በላይ ነፋስ የሚባል አባባል አለ። እና እኔ አሁን ያሳዘነኝ የልጆች አባት ነው። ይጠብቅ አንድ ቀን በተኛበት በቆንጨራ ወይ ደግሞ ቀንጣ እንዳትሸከሽክልክ እኔ ተጠንቀቅ። እንዲህ ቆርጣ ማለት ነው እንዲህ ከሌግ ላይ በገመድ አንጠልጥላ እንዳታገኘው ነው የለውበትም። ከዛ ቀስ በቀስ ቋንጣ እየሰራች ለራሱ ታበላሃለች። ይችልስ ታደርገዋለች። ሰይዶ እኔ አገባኝም ተጠንቀቅ። እኔ ችግር የለውም ንቁ ነኝ የሚል አንዳንዴ ይሸውዳልና ሰይዶ እኔ እቺ መልእክቴ ላንተ ናት። እኔ ይኸውልህ ቢያንስ የሆነ ነገር ታደርጋለች ወይ ደግሞ ከተናደደች ልጅቷ እንዳታረግልክ። ለማንኛውም ማለት ነው እኔ እንግዲህ ጥርስ ካወለቀች ሌላም ነገር ምንም ነገር ከማድረግ ወደኋላ አትልም። እኔ እንደውም አልሐምዱሊላህ የምለው በቃ እንኳንም አልታረኩኝ፣ እንኳንም ከሰይድ ጋር አልተገናኘን፣ እንኳንም ከሰይድ ጋር አንድ ላይ አልሆነን። ከሰይድ ጋር አንድ ላይ ብንሆን ኖሮ አንድ ላይ ብንገናኝ ኖሮ ማለት ነው አስቡት። ከተገናኘው በኋላ መውጣት አልችልም ወይ ልጆቼን አምጪ እኔ ያሳድጋቸው ይለኛል። ለምን ባለፈው ከኡመር ጋር ሄደን ልጆቼን አንቺ ታሳድጋቸዋለሽ ብሏታል። አስቡት እንግዲህ ከዚች አይነት ሴት ጋር ማለት ሰይድ ራሱ አስተሳሰቡ ከዚች አይነት ሴት ጋር ልጆች ናቸው። አስቡት ማለት ልጅ ያላችሁ ሰው ታውቃላችሁ፣ ልጆች ምንም ነገር ያጠፋሉ። ልጁ ነው ምን ያውቃሉ? ያጠፋሉ። እንኳን እነሱ ይቅርና እኛ እናጠፋለን። አስቡት ልጆቹ ነው የሆነ ነገር ቢያጠፉ አናታቸውን ነው የምትላቸው እንዴ! በምት ስንት ነገር በምት በዚህ እድሜያቸው ልጅ በመማታት ስንት ነገር የሚፈጠር ነገር አለ። አስባችሁታል? በኋላ እኔ ለምን እንዲያረክ ለምን ወሰርክ አንቺ አብረሽ የሆነ ነገር ከተፈጠረ በኋላ ይሄ አንቺ አብረሽ ብትቀመጭ ኑሮ ይሄ አይፈጠርም ነበር፣ ለምን አብረሽኛ አትቀመጭም ነበር፣ ለምን ሄድሽ ነው እንጂ የሚለኝ ሰይድ ኧረ ሚስቴ ጥፋተኛ ናት፣ ኧረ እኔ ጥፋተኛ ናት አይልም ማለት ነው። ስለዚህ እኔ የሚበልጥብኝ ማን ነው? ራሴና ልጆቼ መጀመሪያ ማለት ነው። ምክንያቱም ሰይድ በራሱ በእግሩ ነው ሄዶ ጥልቅ ያለው። እኔ ሰይድን ለማዳን ብዬ የሶስት ሰው ህይወት አደጋ ላይ አልጥልም። የአንድ ሰው ነፍስ ለማዳን ስል ማለት ነው። ሲፈጠር ሰይድን እኔ ብታረቅ አላድነውም። በመጀመሪያ ደረጃ እንዴት ለማድነው? አሁን ለምሳሌ ፍታት ብለው አይፈታትም እንዴ? እንዴት ፍታታለሁ ነው የሚለው። ሁለተኛ ነገር ፍታት ብለው ደግሞ እያስፈራራችሁ ስለሆነ መፍታት አይችልም። ወይ ደግሞ በእልክ አስቡት። እኔ ለሱ እልክ ብዬ አንዳንዴ እልክ ምላጭ ያስወጣል የሚባለው ማለት ነው። ለሱ እልክ ብዬ ሰይድን እታረቃዋለሁ እስኪ ምን አባቷ ታመጣልሽ ብል አስቡት። የሁለት ሰው ህይወት አደጋ ላይ ጥላሉ፣ የልጆችን ማለት ነው። ከዛ ሲቀጥል የማን አለ? የኔ የሶስት ሰው ህይወት ለአንድ ሰው ብዬ አደጋ ላይ ጥላሉ። ከዚህ ሁላ ነገር ቢቀርብኝና ሰይድ ልጆችን በሰላም እኔም በሰላም ሰላም ባለው ማንኛውም እኮ እኔ እውነት ለመናገር ከሆነ ማለት ነው ምናልባት ሁለተኛ ሚስት እኮ አንዳንዴ በቃ ቢያገባም እኔ አሁን ለምን አገባዩ ለምን እንደዚህ ያለ ለምን ሁለተኛ ሚስት ምናልባት አሁን ሰይድ እሷን ፈቶ እኔ ጋር ቢመጣም ሌላ ሴትም ሊያገባ ይችላል። ግን የተረጋጋች ስነ ስርዓት ያላት እዛም ላይ ፊት የማትል በጉልበቷ በመነጋገር እንጂ እጅ በማንሳት የማታምን ነው እንጂ አስቡት አሁን እቺ የሆነ ነገር ሲሏት እዛ በጥፊ የሆነ ነገር ሲሏት ልጆች አሁን ውሃ ቢደፉ እዛ ዘው ላይ ድፍት። እኔ ልጆች የሷ ጋር ሄደው እኮ ታየ ምን አይነት እንቅልፍ እንደምታኝ ምን አይነት ህይወት እንደሚኖረኝ ሰላም ነው ማጣው፣ እኔ እንቅልፍ ነው ማጣው። እኔ ለሰይድ ራሱ አሁን እያዘንኩ ነው በተኛበት እንዳሸከሽከው። እኔ አሳዘነኝ ነው። የልጆች አባት ነው። ምንም ቢሆን ምንም ወልጄለታለሁ። ዘሮቹ እኔ ጋር ናቸው እና አላህ ካንተ ጋር ይሁን። አዩም እንደው እኔ ሰብር ይስጥሽ ምንም አልልሽም። ሰብሩን እንደው ይድፋብሽ ከላይ
በቃ እንደው ሰከን ያለ ህይወት እንዲኖርሽ ማለት ነው። ከሰይድም ጋር ኖርሽ ከሌላ ሰውም ጋር ኖርሽ ፍቅር ምን እንደሆነ እንድታቂ ፍቅር ምን አይነት ፍቅር አብሮ መኖር ማለት ትዳር ማለት ምን እንደሆነ ትርጉሙን ብታቂ በጣም ደስ ይለኛል። እንደዚህ እያስፈራራሽ አንዴ በኮሌረክስ አንዴ በራቆት ቪዲዮ እያስፈራራሽ የምትኖርበት ህይወት ትዳር እንደዚህ አይነት አይደለም። ትዳር ማለት ራሱን የቻለ ከላይ የተሰጠ ነው። ሰዎች ከገቡበት የተዋደዱ መስሏቸው እንኳን ቢጋቡ ከገቡበት በኋላ ተከባብረው ራሱ መኖር ይቻላል። ግዴታ መፈቃቀር ራሱ ግዴታ አይደለም። ለምን ምናልባት የሚያፈቅራት ይመስለውና አሁን ልክ እንዳዩ የምትወደው መስሏት ነው የገባች፣ ግን እሷም አትወደውም። ሰይድም ራሷን ልታጠፋ ስትል የሚወዳት መስሎት ነው እሺ ብሎ ያገባው እንጂ በዛ ሰዓት እሷም ራሷን አታጠፋም ነበር። እሱም እዛ ሁሉ ጥንቅጥ ይወጣ ነበረ ማለት ነው። እሱም የሚወዳት መስሎት ነው፣ ግን አሁን አልወደዳት። አሁን ከነ ሰይድ ጋር መከባበርም የለም። እንደውም እኔ ሲመስለኝ በቃ ቪዲዮ ሲኖር ለማስመሰል የሚያደርጉት ነገር ነው እንጂ በቃ ጦርነት ነው ቤታቸው። ዝም ቤታሰቡ ማለት ነው። በቃ ሰይድንም ቢሆን ዝም ብላ ጠንቧ የምታደርገው ነው ይመስለኝ። እንደዛጽማት በቃ እዛ በሆነ ነገር የምታስፈራረው ነው ይመስለኝ። እኔ በቃ እንጃ እኔ ሰይድ ምን አይነት ነገር ውስጥ እንደገባ ረቢስሚላ እኔ በጣም ነው ያሳዘነኝ። እኔ በቃ ምንም ማለት የገባበት ነገር የሆነ ነገር ጎትቶ ያውጣክ። እውነቴን ነው። የማይሸወድ ልጅ ቪዲዮ ራሱ እንዴት እንደተቀረጸ እኮ ንግርም ሰይድ በጣም ንቁ ነው ታውቃለች። በጣም ማለት ነው በጣም እንደ ሰይድ ጠንቃቃ ሰው ነው ያላየሁም። በጣም ጠንቃቃ ነው፣ በጣም ንጹህ ነው፣ በጣም ንቁ ነው። እንደዚህ አይነት ሰው ሆኖ እንደ ቪዲዮ እንደተቀረጸ እንዴት እኔ እንኳን በፊት እኮ ፕራንክ ሳደርገው አይቻለሁ ነው የሚለው ሁሉ ጊዜ ማለት ነው። ምን አይነት ልጅ ብትሆን ነው ሰይድን የሸወደችው? እኔ እኮ ግራ የገባኝ እሱ ነው። ምን አይነት አይምሮ ቢኖራት ነው? እና በጣም ነው የሚያሳዝነው። የዛሬው ቪዲዮ ይዤላችሁ የመጣሁት ገርሞኝ ነው። እንግዲህ እኔም አልሐምዱሊላህ አለመታረቄን ወድጄዋለሁ ማለት ነው። አላህ ሲያወጣኝ አልታረኩም። ስለዚህ ገናም አሁንም አልታረቅም ማለት ነው። ምክንያቱም በቃ በዚሁ አጋጣሚ ሰይዶ እንግዲህ መቼም ይህንን እያየክ እኔ ታረቂ እኔ እንገናኝ እንደማትለኝ ተስፋ አደርጋለሁ። እኔም ተረጋግቼ ልጆቼን ላሳድግበት ከዚህ በኋላ የትም የሚሄድ ሀሳብ ስለሌለኝ አትከታተለኝ፣ በነፃነት ሊሄድበት እኔ የምፈልገው ልጆቹን ማየት ከፈለክ ችግር የለውም አሳይካለሁ። ግን መጀመሪያ ራስክን አሳምን። ብታገኘኝ ልጆችን ላትቀበለኝ፣ ብታገኘኝ ልጆችን ወስዳቸውና እኔ ያሳድጋቸዋለሁ ላትለኝ። እኔ እነሱ ነው እንጂ እኔ ራሴን አንተ የሆነ ነገር ታደርገኛለህ ብዬ አይደለም። እኔ ራሴን ሳይሆን የምደብቀው ልጆችን ነው። ልጆችም ደግሞ ያለ አባት እንዲያድጉ አልፈልግም። አባታቸውን የመጡ እንዲያድጉ ፈልጋለሁ። አንተ ብትመጣ ግን አዩ እንድትመጣ ቤቴንም እንድታቀውም አልፈልግም። ስለዚህ ይህንን ነገር እመንበትና ልጆቼን እንትን ላትል ልጆችን በቃ እኔ ጋር እንዲያድጉ ወስነክ ቤቱን ላታሳያት እኔ ጋር ምንም አይነት ነገር ላይኖርክ በቃ እኔ አልፈልግም። ምክንያቱም እኔ ጋር ታረቀ ማለት አዩ ቤቴን እንደምንም ማሰሳት ትመጣለች። ልጆችን ታያቸዋለህ። በትምህርት ቤትም በሆነም ነገር ይሁን ቤተሰቦች ጋር ሲፈልግ እኔና እነሱ አንድ ላይ መተን ምናምን እሷን ከኛ ማረቅ ካሳብክ ምንም ችግር የለውም። እና ወንዱን ልጅ አጣራልኝና ከዛ የማን እንደሆነ ልጆችን እኔ አሳይካለሁ። ወንዱ ልጅ ያንተም ቢሆን እኔ ዞሮ ልጆችን ላንተ አሳይካለሁ ማለት ነው። ብንታረቅም ባንታረቅም ማለት ነው። ለማንኛውም ግን ይሄንን ለማለት ነው። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።